ትናንትና እኮ ስመጣ አብረን እናወራለን ጊዜ እናሳልፋለን ተባብለን ነበር አይደል? ክምሩ በእናትህ ተወኝ። ሰኒ ጥፋቴ ምንድን ነው? ለምንድን ነው እንደዚህ ያለ ምክንያት ዝም ብለሽ የምትርቂ? እስኪ ንገረኝ። ራስህ ላይ እንድርቅ እያደረከኝ ነው። እኔ ተከተለኝ እንደው ሰኒ ቀርቦልሻል እንዴው ቢያ እኮ አንተ ጉርሰኝ ራስሽን ችለሽ ቢ እኔና እኮ ምግብሽን ቶሎ በልተሽ መድኃኒትሽን ውሰጅ ብለኛለች። ቀስ ብለሽ ቢ ኪራ። አቤት። አጉርሰኝ እማ እኔ ሽዴን ተጠቢያ ኪሮ። አቤት። አንተም ጉበዝ። እኔ ከዝናት ጋር እንደምንቻለሁ ያረክሽ ነው እንዴ? ምን ነው ልጅቷን ምግብ ቤት ብይሻል ነበር እንዴ? አዎ ብለሽኝ ነበር፣ ግን እኮ የምሄድበት ቦታ ስላለ ነው። እና ቢያንስ አትነግሪኝም እንዴ? እኔ እንዳበላት ዊፂ ደግሞ አትቆጪ። በቃ ብዬ እኮ አስቀምጬላት ነው የመጣሁት። እሺ የት ልትሄጂ ነው? ለማንኛውም ከሱ ላይ ልደልተው። ታባሰኒ እንዳቃጠልሽኝ አትቀረት። የት አለ? አይ አሁንማ በቃ ሄደ። ስንሳሳም ሄሎ፣ ሰላም ነው አለን። የሚከራይ ገስት ሃውስ ነበረኝ። እንደዚህ እያለቀሽ እንዴት ነው? ምንም አልሆንኩም ምሩ። በቃ እኔ መቼም ከሰው ጋር መኖር አልችልም። እስኪ ቆይ ተረጋጊና የተፈጠረውን ነገር ንገሪኝ። ምንድን ነው? ምን እንዲህ ቢከፋኝ ነው እኮ። ምንድን ነው እንደዚህ ያስከፋሽ? ኧረ አለ አይደል፣ ዝም ብዬ ህይወቴን ሳስበው በሆነ በብቸኝነት ገመድ የታሰረ ነው ይመስለኝ። እኛ አለን አይደል እንዴ? እሱም እናንተ ባትኖሩ ሊኖረው ማብድ ነበር። ኧረ የሴጣን ጆሮ ይደፈን በይ። እሺ በቃ ልሂድ። ሰላም ውድና ክቡር የሆናችሁ የዩቲዩብ ቤተሰቦች እንደምን አላችሁልኝ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል እያልኩኝ ዛሬም እንግዲህ ተወዳጅ የሆነውን ጽናት ድራማ የቀጠለ ይዤላችሁ መጥቻለሁ። ታዲያ ለዚህ ቻናል አዲስ ከሆናችሁ ቪዲዮ ላይክ፣ ቻናል ደግሞ ሰብስክራይብ በማድረግ ቤተሰብ እንድታደርጉኝ በአክብሮት ጠይቃችኋለሁ። ነባር ቤተሰቦች ደግሞ ስለምትሰጡኝ ሀሳብ አስተያየት ከልብ አመሰግናለሁ። ህሌና ክብሮን እቀጣለሁ ስላላት መቼ ነው ምሳውን የምትጋብዘኝ እያለች ጭቅጭቅ እያደረገችው ነው። አይ ዛሬ ከመንገድ ነው የመጣው ማረፍ ያስፈልገኛል ቢላትም እሷ ግን በፍጹም ልትሰማው አልቻለችም። አንተ ከኔ ጋር መሄድ ያሳፍረሃል ወይም ደግሞ ከኔ ጋር መውጣት ያሳፍረሃል? አይ ለምን ያሳፍረኛል ቢላትም በፍጹም ከዚህ በፊት እንውጣ ስልህ ራሱ ደስተኛ አይደለህም፣ ስለዚህ በእኔ ታፍራለህ ማለት ነው በማለት ጥያቄም ጠይቀው ነበር። እሱ ግን በፍጹም ከአንቺ ጋር በመሄዴ ምንም ነገር አይከፋኝም፣ ስለዚህ አንቺን ከሚደብርሽ በቃ ክብሮን ከአባቱ ጋር ወይም ደግሞ ከአጎቱ ጋር ደርሶ ከተመለሰ በኋላ ህሌና አለቀውም ብላለች። በሰበብ አስባቡ እየፈለገች ምሳና እራት እንዲጋብዛት እያፋጠጠችው ነው። እሱም እንግዲህ ከሚደብራት ብሎ እሺ ብሎም ነበረ። በመሃል ኩሽና ላይ እንደዛ እየተባባሉ ያለ የፈረደባት ሰኒ መጣች።
መጣችና አንተ ምን ታረጋለህ? አንቺ እኮ ከዚህ ውስጥ አለሽ ብዬ መጥቼ ነበር ግን ስመለስ አጣሁሽ ይላታል። ታዲያ ምን ነው እሷን ጉርጥ የሚመስለው ብላም ህሌናን ጠቆም አድርጋታለች። እንግዲህ ክብሮምም ህሌናን እጇን መንጭቆ ወደ ሰኒ ቢከተላትም ሰኒ እንዳትከተለኝ በማለት ጡሩጫዋን አጧጥፈዋለች። እሱም ሲሮጥ እሷም ስትሮጥ ሁለቱ ተገናኝተው ነበረ። ምን ሆነሽ ነው የምሸሽኝ? ምን ሆነሽ ነው የምትርቂኝ? እስኪ ምክንያትሽን በደንብ አስረጂ ቢላትም ሰኒ ግን ምንም ነገር መናገር አልፈለገችም። እንድርቅህና እንድሸሸኝ የምታደርገኝ እኮ አንተ ነህ በማለት በደፈነው ምንም ነገር ሳትነግረው መፈርጠጧን ጀምራለች። እሷ ከፊት ለፊት እየሮጠች ከዚህ በኋላ እንዳትጠገኝ እንዳትከተለኝ በማለትም በማንገራገር አምልጣ ሄዳለች። እሱም ግራ ገብቶት ወደ ኋላ ተመልሷል። ቤቲ ሳሎን ነበረችና ህሌና ምግብ ይዛላት ሄዳ ቶሎ ቶሎ በልተሽ መድኃኒትሽን ውሰጂ ትላታለች። እንግዲህ ቤቲም ጥላት ከሄደች በኋላ እኔ ስበላ ልብሴ ይበላሽብኛል ማን ሊያጎርሰኝ ነው እያለ ስትወዛገብም ነበር። በመሃል ኪራ መጣ። ኪራዬ መጣህልኝ ብላ ፈገግ ብላ ተቀብለዋለች። ከመጣ በኋላም ቆጭ ሲል ቶሎ በልተሽ እኮ መድኃኒትሽን ውሰጂ ብላኛለች ትለዋለች። አይ ችግር የለውም ቀስ ብለሽ ብይ ይላታል። ኪራዬ ለምን አታጎርሰኝም ትለዋለች። አይ አንቺ ብይ ቀስ ብለሽ ብይ በማለትም ነገሮችን አረሳስቶ ነበር። እሷ ግን ካላጎረስከኝ ብላ አኮረፈች። እሱም እጅን ታጥቤ ልምጣ ብሎ ሲያጎርሳትም ነበረ። ብይ ካጎርሳት በኋላም ለምን አብረኸኝ አትበላም ትለዋለች። አሁን ከጽናት ጋር በልቻለሁ ከጽናት ጋር ስለበላሁ እኔ መብላት አልፈልግም ሲላት ያጎረሳትን ይዛ ስታንከራትተውም ነበረ። በጣም ደብሯታል። በመሃል ድጋሜ ላጎርሳት ብሎ ብይልኝ እያለ ሲያባብላት ነበርና ጽናት መጣች። ከመጣች በኋላም ፊቷ ቀይር ብሎ ወደ ኋላ ተመልሳለች። ኪራም ራሱን በመያዝ ራሱን በመደብደብ ራሱንም አማረረ። ህሌና ሳሎን ላይ ሆና እየተቀባባች ነበር። ምክንያቱም ከክብሮን ጋር ምሳ ግብዣ ስላለባት ምሳውን ካስቀመጠችላት በኋላ እሷ እየተቀባባችና ራሷን እየተንከባከበች ነው። ጽናት መጣች። ኪራ ሲያጎርሳት ካየች በኋላ እሳት ጎርሳ እሳት ልሳ መጣች ሳሎን ላይ። ምን እያደረግሽ ነው ትላታለች። እኔ ምሳ ግብዣ ስላለብኝ ለዛ እኮ ነው እዚህ ጋር የተቀመጡት በማለትም ትመልስላታለች። አብያት አላልኩሽም ወይ ልጅቷን እንዲህ ሳታብያት ትቀሪያለሽ በማለትም ተቋጣት ነበር። እዚህ ደግሞ አትቆጭኝ እንጂ እኔ እኮ ምሳ ግብዣ ስላለብኝ ለዛ ነው በማለትም አስረድታታለች። ጽናትም እሺ ከማን ጋር ምሳ ልትበይ ነው በማለት ነው ህሌና ማፈፋ አድርጋ ክብሮን ምሳ ሊጋብዘኝ ከሱ ጋር ሊሄድ ነው ትላታለች። ጽናትም የኛ ክብሮን ነው በማለት ጠይቃት ነበር። አዎ እሱ ነው። ምን ነው ይልቁንስ ሁሉንም ታዩና እንዴት ነው አምሮብኛል፣ ቀሚስ እኮ ሁሉም አጫጭር ስለሆኑ እየረዘም ያለ ነው ብዬ ነው የለበሱት በማለትም ጠይቃታለች። ጽናትም አዎ አሪፍ ነው ምንም አይልም በማለት ትመልስላታለች። ጽናትም በይ በቃ በርቺ እኔ ልሂድ በማለትም ጥላት ሄዳ ነበረ። እንግዲህ ህሌናም ከራሷ ጋር ሆና ሰኒ እንደዚህ አምሮብኝ ጥለሽኝ መሄድ አልነበረብሽም አንጨረጨርሻለሁ በማለትም ሐሳብ አመጣ ነበረ። ክብሮም መጣ። ከመጣ በኋላም በል በቃ እንዴት ነው አምሮብኛል በማለት እየተሽከረከረች ራሷንም ስታሳየው ነበር። እሱም አምሮብሻል ውብ ሆነሻል በማለት ሐሳብ ይሰጣታል። አሁን ስልክህን ስጠኝ ልደውል በማለትም ስልኩን ተቀብለው ነበር። ቀልብህ ጠፍቶ እኮ ነው በል ፓስፖርቱን ክፈተው ብላ ፓስፖርቱን ማስከፍታ ስልኩን ይዛ ወደ ውጭ ወጣ ነበር። ለሰኒ ነበር ቴክስት ያደረገችላት። ትናንትና እንዳስቀየምኩሽ ከተለመደው ካፌ እንገናኝ እንዳትቀሪ አደራ በዛውም የምነግርሽ ነገር አለኝ ብላ ቴክስቱን ከጻፈላችላት በኋላ ስልኩን ይዛ ወደ ሳሎን አመርታ ነበር። እንግዲህ ክብሮን ምን ነው ቆየሽ ዘገየሽ እኮ በማለት ስልኩን ተቀብሎ በይንውጣ ተባብለው ወጣው ነበር። ካፌ ተገናኙ በኋላ ይህ ካፌ በጣም ያምራል ቆንጆ ነው ስለምሳ ገብዘው በጣም አመሰግናለሁ እያለች የሆነ የሚጠጣ ነገር እየጠጡም ነበር። እንግዲህ በመሃል ሰኒ መጣች። ይህን ቦታ ግን ማን ነው ያሳየ በማለትም ጥያቄ ጠይቀዋለች። ስለዚህ ሰኒ ናት ያሳየችኝ ምርጥ ቦታ ነው አይደል ወደድሽው አይደል በማለትም ጥያቄ ጠይቋት ነበር። አዎ እውነትም የተጻፉት ቴክስት አልተሳሳትኩም ማለት ነው በማለት የብቻዋን ምስታወራ ነበር። ምን አልሽ ቢላትም መልስ አልሰጠችውም። አይ ዝም ብዬ ነው። ሰኒም መጣች። ካየቻቸው በኋላ የሆነ ሰው ከስተመር አብሮኝ የነበረ ሰው አግኝቶኛል ስለዚህ ወደ አንተ ልጠጋ በማለት ጉንጩንም እየሳመችው ሰኒ እያየችም ነበር። ሰኒ ቴክስቱ ስለተጻፈላት ከሱ ጋር ምሳ ልትበላ ስትመጣ ከህሌና ጋር ቁጭ ብሎ ነው ያለው። ስለዚህ ያየችውንና የሰማችውን ነገር ማየትም መስማትም አልፈለገችምና ራሷን መቆጣጠር አቃታት። እህቴ ያለችው ነገር እውነቷን ነው ወንዶችን ማመን አልነበረብኝም እያለች ህሌና ከራሷ ጋር ተወዛገበች። እሷም ወደ ኋላ ተመልሳ ቤት ለሚፈልጉ ሰዎች ደውላላቸውም ነበረ።
እኔ ከዚህ ጋር መኖር አልፈልግም፣ አስጠልቶኛል፣ ስለዚህ ቤቴን እቀይራለሁ በማለትም ለደላላ ደውላ እቃ ያለው ቤት አዘጋጅልኝ፣ የኔ ቤት ደግሞ የሚከራይ ነው በማለት ነገሮችን አስተላልፋለች። እነሱም እዚያ ከስተመር ያልሽው ሰውዬ የት አለ እያለ ክብሮን ሲጠይቃት ነበረ። ሰኒም ለደላላ ከደወለች በኋላ ወደ እምሩ አምርታ ነበር። ስቅስቅ ብላ ያለቀሰች ጓደኛዬ ከፍቶኛል፣ ምን ማድረግ ይሻለኛል እያለች እያወያየቻት ነበረ። ምን ሆነሽ ነው የደበረሽ ብላ ጥያቄ ብትጠይቃትም ምንም አልሆንሁም ግን ደብሮኛል በማለት በደፈነው ከሷ ጋር ሆና እያወሩ ነበረ። ጓደኛዬ ተረጋጊ እያለች ስታጽናናትም ነበር እምሩ። ሰኒም መምሩ ጋር እያወራች እያለ ቤት ፈልግልኝ የተባለው ልጅ ደውሎላትም ነበር። ቤቱ እንደተገኘና የእሷን ቤት መከራየት እንደሚያስፈልግ የሆነ በሲስተም እያወሩ ነበር። እምሩም ምንድነው የመን ቤት ነው ብትላትም የጓደኛዬ ቤት ፈልግልኝ ተብዬ ነው በማለት ነገሮችን አጠፋፍታቸዋለች። ክብሮምና ህሌና ከምሳ ግብዣ በኋላ ሳሎን ላይ ተቀምጠው ነበረ። ክብሮም የምሳው በጣም ተመሽቶኛል አመሰግናለሁ ትለዋለች። ምንም አይደለም ግን የቅድሙን ልጅ እኮ አልነገርሽኝም፣ የድሮ ከስተመር ነበር ያልሽው ልጅ እስቲ ንገሪ ሲላትም ሌላ ጊዜ እነግርሃለሁ ትለዋለች። በመሃል ጽናት መጣች። እንዴት ናችሁ ደህና ናችሁ ወይ መጣችኋል ወይ ትላቸዋለች። አዎ መጣናል። እንዲህም ክብሮን እኮ ቆንጆ ምሳ ጋበዘኝ ትላታለች። ጽናትም ቢደብራትም አይ አሪፍ ነው ግን እሱን ነበር ይጋብዘኛል ያልሽኝ ትላታለች። አዎ እሱን ነው። በመሃል ብዙ ነገር ህሌናም እያወራች እየሳቀች ነበረ። ምን ሆነሽ ነው ብቻሽን መስቂ በማለትም ጽናት ጠይቃት ነበር። አይ ዝም ብዬ ነው በቃ ንገሪኝና አብረን እንሳቅ ስትላትም አይ ወዲህ ነው በማለት ነገሩን አጠፋፍተዋለች። በሌላ በኩል ቤቲ ከክላሴ ውስጥ ገብታለች እያለቻት ነበር። አይ ክላሴ ውስጥ ሄዳ አሁን ጎርፍ በጎርፍ ልታረግብኝ ነው ትላታለች። ጽናትም አፈፋ አድርጋ ያንቺ ውስጥ ይደርቃል የኔው ነው እንጂ አልደርቅ ያለ በማለት ሀሳብ ውስጥም ገብታ ብቻዋንም እያወራች ነበር። የዛሬ ቆይታዬ ከዚህ ጋር ተጠናቀቀ። የቀጠለውን ይዤላችሁ እስከመጣ ድረስ እስከዛው ድረስ መልካም የስራ ጊዜ ተመኘውላችሁ።